ለስማ እንዴት አድርገህ እንደምትሸከሽክ እኮ እናውቃለን። ሽክሸካ ላይ ደረስኩኝ። እንዴት አድርገህ አንተ ማለት የመጨረሻ በቃ ህይወት መውደቂያ ሲያጣ የወደቀው እኮ 150 ኪሎ 300 ፓውንድ የሆነች ሴትዮ ላይ ወድቀህ ዛሬ ሰው መስለ እንግዲህ አስቧል። ካንተ ያንን ቆሻሻ የጠባህ የላስክበትን አፍን የኢትዮጵያን ህዝብ ረጂጂ በመድኃኒዓለም ልጆች አለን። ምክንያቱም ምን አይነት ክርፋትና ቅናትና የጠነ ቻይና በጠብስ ኖሮ ዛሬ ጂጂ እንደዚህ አታወራም ነበረ። ይሄንን ጭጭ አለ እንደው ይሄን ቻይና ጠብሼ ቢሆን ዛሬ ይሄ ቲክቶኳን አዘጋል። ኧረ ተይ ጂጂ እኛ አንድ ፍሬ ልጆች እየተበላሸ ነው። አሁን መላስ መብላት ምን ጉድ ነው? ተነስተን እንደ ወንዶቹ አንድ ቀን እኔ 15 ዓመት እንግዲህ ቀላል ነገር አይደለም። 15 ዓመት እኔ አንድ ቀን ስራ ቦታ ላይ አላየሁ። እኔ ግን ከ15 ዓመት በፊት ስታውቀኝ የአንድ ሱቅ ሳይሆን የሁለት ሱቅ ባለቤት ነኝ። አቤት ጂጂ የሁለት ሱቅ አንተ ቁጭ ብለህ ያለህበት ሀገር አንተ ቁጭ ብለህ ለምፈልገው አላማና ነፃነት የምፈልግበት ሀገር ባንክ ካርዴን ይዤ ተነስቼ የሚሄድ ሴት ነኝ። ካለማንም ሚዲያ የለኝ። የኦሮሞ ህዝብ አይረዳኝ ምናምን አይረዳኝ ለዓላማዬ ማለት ነው። አንተ አረ ደግሞ ነገር ከኦሮሞች ደግሞ ረድተናል ብለው እንዳይመጡ። እኔ እኮ ቲክቶክ እኮ ተይ ጂጂ ይሄ ማህበረሰብ እኔ አንድ ኦሮሞ አልረዳኝም እስቲ አካሲ ጃዴ እያሉ ደግሞ ተከታትለው መጥተው ደግሞ እኛ ረድተናል ቢዴና ሰጥተናል እያሉ እንዳይመጡ። እኔ የሚሰማኝ የቲክቶክ ነዋሪ ከባድ ነው ብዬ ነው። እሺ 15 ዓመት አንዴ የቀየርክ ራጥ ኦኮቴ ነው አንተ ማለት ኦኮቴ ማለት ምታቆቆሻሻ ማናችንም በምንፈልግበት ሰዓት አፍ ላይ ሸንተን እኔማ 5 ሳንቲም እኮ እኔ እኮ ያንተ እኮ አፍ ላይ የሚሸናል። አቤት ጂጂ እኮ ከታ አማርኛው እንደምታወጣው አፍ ላይ ሸንተን አፉ ላይ አላቅም ነበር አፍ ላይ እንደሚሸና ፖፖሌ እንጂ። እሺ ይሆናል ካንተ ጋር ራሱ አራባሃለሁ በቃ ምንድነው? እኔ ሴትዮዋ ምንድነው ጂጂ ማትሰማ እንዴ? ሚውት አድርጌ ስመለስ መሽናት ሚውት አድርጌ ስመለስ ሽክሸካ መላስ እንዴ? አንተ ምስክሬ ነው። አንተ ማንንም ወንድ እኮ የመናገር እኮ ሞራል የለህ። እሺ አንተ የባሰ ወንድ ካለ በዚህ ምድር ላይ አንደኛ አንድ አሳማ ብቻ ነው። አሳማ ብቻ አትሊስት እንዳንተ በሶሻል ሚዲያ ተዘፍዝፈው የሚናገሩ ወንዶች ነው ያላየው። ወንዶች ነው ያ አብረው የነበሩ በሙሉ አረ ጂጂ ጠንካራለች ተላላሽ አጠገብ ያሉ ቅጥቀጣማ ከተጀመረ ጂጂ አሁን እኮ ስድ ንባብ ሆነብን እኮ። ፊትሽን እያሳየሽ ውሃሽን አስቀምጠሽ የሚጎረ